ጌታችን አላህ ነውም የተባለው ዋናው እንቅልፍ ሊይዘው ይቅርና ሲና ማንገላጀት የሚባል እንኳን ራሱ አይጠጋውም፣ በፍጹም አይተኛም። ለምን? አልቀዩም የሆነ ጌታ ነው። ዓለሙን የሚያስተናብር ዓለሙን የሚጠብቅ ሙደቢር የሆነ አምላክ ከሆነ እንዴት ይተኛል? አላህ ተኛ ወይ አንቀላፋ ማለት ዓለሙ ሁሉ ጠፋ ማለት ነው። ሰማይን በትእዛዙ እኮ ነው ያቆያት እንጂ እኮ ምሰሶ አልተከለላትም። ቢገይሪ ዐመድን ተረውነሃ እንዳለው ማለት ነው። የምናየው ምሰሶ ሳይኖር አላህ ከፍታዋን አጉኖ ይጠብቃታል። መሬትም ከበታቻችን እንዳታረገርግ ተራራን ችካል በማድረግ በችሎታው ነው የሚጠብቀው። ይሄ ጌታ ላ ተእኹዙሁ ሲነቱን ወላ ነውም፣ ማንገላጀትም ሆነ እንቅልፍ አትይዘውም ነው። እንቅልፍ ከጉድለት መገለጫ ባህሪያቶች ነው። ጉድለት ደግሞ ለኛ ነው እንጂ የሚገባን ለጌታችን አይደለም። የኛ ጌታ አይተኛም አያንቀላፋም። መቼም የነብዩ ሐዲስ አይሰለችም አይደል ወንድሞቼ? ምን ያህል ነው ሐዲሳቸው ሲመጣልን ሼር የምናደርገው? መቼም ብዙ ነገር ነው ሼር የምናደርገው ኢላ ማ ረሒመላህ። ይሄ እጃችን ግን ነገ አማም አላህ ይመሰክራል። ሐቂቃ አሷዲቁል አሚን ሰለላሁ ዐለይሂ ወሰለም መን ደለ ዐላ ኸይሪን ከፋዒሊሂ ይላሉና ወደ መልካም ያመላከተ የሰሪውን ያህል ያገኛል። መልካም ነገሮች ሲመጡልን ሼር እናድርግ። መሐባቸውን አላህ ይረዝቀን። ሰሉ ዐላ ኸይሪል አናም